በአሁኑ ሰዓት በአዲስ አበባና በተላላቅ የሀገራችን ከተሞች መንገዶች ላይ አንድ ትልቅ እውነታ መመልከት ይቻላል። ድምጽ የማያወጡ ዘመናዊና በኤሌክትሪክ የሚሰሩ መኪኖች መንገዶቹን ሙሉ በሙሉ እየተቆጣጠሩት ይገኛሉ። ኢትዮጵያ በዓለም ታሪክ ውስጥ የመጀመሪያዋ የነዳጅ መኪኖች ወደ ሀገር ውስጥ እንዳይገቡ ሙሉ በሙሉ ያገደች ደፋር ሀገር ነች። የትራንስፖርትና ሎጂስቲክስ ሚኒስቴር ይህንን ውሳኔ ለመጀመሪያ ጊዜ ያስታወቀው እንደ አውሮፓውያን አቆጣጠር በጃንዋሪ 2024 ሲሆን ይህም ኢትዮጵያን በዓለም ላይ የነዳጅ መኪና እገዳ የጣለች የመጀመሪያዋ ሀገር አስብሏታል። ይህ ውሳኔ በዓለም አቀፍ ሚዲያዎች ዘንድ ትልቅ አድናቆትንና አስደናቂ አቴንሽን ቢስብም ከዚህ ደፋር የፖሊሲ ውሳኔ በስተጀርባ ያለው እውነተኛ ምክንያት ለአካባቢ ጥበቃ ማሰብ ብቻ አይደለም። ይልቁንም ሀገሪቱን ከጫነችበት ግዙፍ የውጭ ምንዛሬና የነዳጅ ወጪ ቀውስ ለማዳን የተደረገ የኢኮኖሚ ውጊያ ነበር። ነገር ግን ጥያቄው የኤሌክትሪክ መኪኖች የኢትዮጵያን የኢኮኖሚ ችግር ይፈታሉ ወይስ በቂ የመሰረተ ልማት ዝግጁነት በሌለበት ሀገር ላይ አዲስ ያልታሰበ ቀውስ ያመጣሉ የሚለው ነው። ይህንን አብዮት ለመረዳት በመጀመሪያ በዓለም አቀፍ ደረጃ እየተካሄደ ያለውን የመኪና ኢንዱስትሪ ጦርነት መመልከት አለብን። ለረጅም ዓመታት አሜሪካዊው ቢሊዮነር ኤሎን ማስክና ኩባንያው ቴስላ የኤሌክትሪክ መኪና ገበያውን በበላይነት ይመሩት ነበር። ነገር ግን በቅርብ ዓመታት ውስጥ የቻይናው BYD የተባለ ኩባንያ እና ሌሎች የቻይና የመኪና አምራቾች የጨዋታውን ሕግ ሙሉ በሙሉ ቀይረውታል። ቻይና የኤሌክትሪክ መኪና ባትሪዎችን በብዛትና በርካሽ ዋጋ የማምረት ብቃቷን በመጠቀም አነስተኛ ዋጋ ያላቸውን ዘመናዊ የኤሌክትሪክ መኪኖች ለዓለም ገበያ ማቅረብ ከጀማመረች ወራቶች አልፈዋል። ዛሬ በኢትዮጵያ መንገዶች ላይ የምናያቸው አብዛኞቹ መኪኖች የዚሁ የቻይና የቴክኖሎጂና የኢንዱስትሪ የበላይነት ውጤቶች እንደሆኑ ይገለጻል። የኢትዮጵያ መንግስት የነዳጅ መኪኖችን ያገደበት ዋና ምክንያት ቀጥተኛ የኢኮኖሚ ስሌት ነው። ኢትዮጵያ በየአመቱ ከ4 ቢሊዮን ዶላር በላይ የውጭ ምንዛሬ ለነዳጅ ግዥ ታወጣለች። ይህ ደግሞ የሀገሪቱን የዶላር እጥረት እጅግ ያባብሰዋል። በሌላ በኩል ሀገራችን በታላቁ ህዳሴ ግድብና በሌሎች የታዳሽ ኃይል ማመንጫዎች አማካኝነት በርካሽ ዋጋ የሚመረት የኤሌክትሪክ ኃይል አላት። ስለሆነም መንግስት ለኤሌክትሪክ መኪኖች የሚጣለውን የቀረጥ መጠን እስከ 15% ዝቅ በማድረግ የነዳጅ መኪኖችን ግን እስከ 500% በሚደርስ ከፍተኛ ቀረጥ በመክበብ ህዝቡ ሙሉ በሙሉ ወደ ኤሌክትሪክ መኪና እንዲዞር አደረገ። ይህ አሰራር በአጭር ጊዜ ውስጥ በሺዎች የሚቆጠሩ የኤሌክትሪክ መኪኖች ወደ ሀገር ውስጥ እንዲገቡ መንገድ ከፈተ። ነገር ግን ነገሮች ሙሉ በሙሉ አልጋ ባልጋ አይደሉም። የኤሌክትሪክ መኪኖች ቁጥር በከፍተኛ ሁኔታ ቢጨምርም የሀገሪቱ መሰረተ ልማት ግን ከመኪኖቹ እድገት ጋር አብሮ አልተራመደም። በአዲስ አበባና በክልል ከተሞች በቂ የፈጣን ኃይል መሙያ ወይም ጣቢያዎች አለመኖር እና ያለው የመብራት መቆራረጥ የመኪና ባለቤቶችን ለከፍተኛ እንግልት ዳርጓቸዋል። የኤሌክትሪክ መኪኖች የተለየ የኮምፒውተርና የከፍተኛ ቮልቴጅ ሲስተም አላቸው። በሀገራችን በቂ የሰለጠኑ መካኒኮችና የመለዋወጫ እቃዎች እጥረት አለ። ከ5 እስከ 10 ዓመታት በኋላ እነዚህ ባትሪዎች ሲያረጁ በአግባቡ የሚታደሱበትና ሪሳይክል የሚደረጉበት አሰራር ካልተዘረጋ አደገኛ የኬሚካል ቆሻሻ ቀውስ ይፈጥራሉ። የኤሌክትሪክ መኪና አብዮት ወደ ኋላ የሚመልስ አይደለም። የዓለማችንም ሆነ የሀገራችን የወደፊት እጣ ፈንታ ነው። ኢትዮጵያ ያደረገችው ደፋር ውሳኔ የሚደነቅ ቢሆንም ውሳኔው ውጤታማ የሚሆነው ግን የግሉ ዘርፍ በቻርጂንግ ስቴሽን ዝርጋታ፣ በመለዋወጫ አቅርቦትና በቴክኒክ ስልጠና ላይ በሰፊው ሲሳተፍ ብቻ ነው። እርስዎስ የኤሌክትሪክ መኪና አሁን ባለበት ሁኔታ ለመግዛት ይደፍራሉ ወይስ መሰረተ ልማቱ እስኪሟሉ ይጠብቃሉ? ሐሳባችሁን ኮሜንት ላይ አጋሩኝ። የዲጂታል አሻራ ቤተሰብ ለመሆን ሳብስክራይብ ማድረጋችሁን አትርሱ። ሼር በማድረግ ተደራሽነታችን እንዲሰፋ ያግዙ።